ከበረንዳ መጣ ተብሎ ይተረጋል። ማለት ዝባል ነው። ደም አለቀስኩት ብላይ ትንቢቱ ለኔ እንደሆነ ጀርባዬ ላይ እንደ እሳት አይነት ተቀደደ ገባኝ። ሰው ቢንቅሽ እግዚአብሔር አላቀሽም። ወለዱ የሰማይ ሰው ሊንቅ ይችላል፣ እግዚአብሔር አይንቅም። መጽሐፍ ቅዱስን ይዘህ 3 ሰዓት 4 ሰዓት ተደፍተህ ማየት እፈልጋለሁ። ሌላው ይሄ አሁን ሳልመን እየበላን ሳልመን ነው ምንድን ነው? ሳልመን ነው ምንድን ነው? ሳልመንና ቅድም በላሁ በፌስታል ዋናውን አለ በፌስታል ነው እነሱ ናቸው ይበሉት። ወገኖቼ ስሙኝ እባካችሁ፣ አንድ ነገር ልንገራችሁ። እግዚአብሔር በሕይወታችን የሚያደርገው ታላቅ ነገር አለ። አሜን። ይሄ ቤት 10 እጥፍ ይሞላል። ተውት። ሕያው እግዚአብሔር ምስክሬ ነው። እንደሱ ነው የሚሆነው። አውቃለሁ። ይሞላል፣ ይጥለቀለቃል። መዝሙር በመዝሙር ኳየሩ፣ ሱፉ፣ እሱ ማደራጀት ራሱ ሌላ ራስ ምታት ስራ ይሆናል። ለእግዚአብሔር ክብር፣ ለሰው ልጆች ጥቅም ይሆናል። አሁን እግዚአብሔር ቃል ካፈላለን ባለፈው ሳምንት ተከታታይ ስንማረው የነበረው ነው እና ባለፈው ሳምንት የተማርነው የሚያስታውስ ሰው አለ? ባለፈው ሳምንት የሚያስታውስ የሚያስታውስ አለ? ባለፈው ሳምንት የተማርነው የሚያስታውስ ሰው አለ? ባለፈው ሳምንት ራሳችንን ቅዱስና ሕያው ደስ የሚያሰኝ ምን አልከኝ? ራሳችንን ሕያውና ቅዱስ መስዋዕት አድርገን ማቅረብ። እሺ፣ ሌላስ አልነበርሽም? አልነበራችሁ? ሳምንት የነበሩት ዛሬ አልነበሩም። ዛሬ ደግሞ ሳምንት ያልነበሩት ዛሬ አሉ። ሳምንት የነበሩ ደግሞ የሉም። እሺ፣ ይሄ 12:1 ላይ ሮሜ 12:1 ላይ ስለ መስዋዕት ደጋግሜ ነግሬያቸዋለሁ። ይህ ጊዜ በየቀኑ መማርና ማወቅ ያለብን ትምህርት ነው። ይሄ መስዋዕት የሚባለው ነገር በብሉይ ኪዳን በየቀኑ መስዋዕት ይደረግ እንደነበረ ሁልጊዜ ደጋግምላቸዋለሁ። አስፈላጊ ነው። በየቀኑ መስዋዕት ይደረግ ነበር።